አምላክ አሜን። ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድርም አቁራሪተ መዓት ምራገ ጸሎት ሲነግሩኝ ሰሚ ነሽ ኪዳነ ምሕረት ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድርም አቁራሪተ መዓት ምራገ ጸሎት ክቡር አባታችን መልአከ አርያም ቀሲስ ደነቀ የዚህ ታሪካዊ ቦታ የበላይ ጠባቂ፣ ክቡር መምህራችን መምህር መታሰቢያ በአዲስ አበባ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የነገረ መለኮት መምህር፣ ክቡራን አባቶች ካህናት፣ ወንድሞች ዲያቆናት፣ ጸጋችሁ የበዛላችሁ ዛሬ በተለያየ ሚዲያ የሰሚነሽን ታሪክ ሰምታችሁ የመጣችሁ ሁላችሁም በሰሚነሽ ስም እንደምን አደራችሁ? እባካችሁ ድምፃችሁ አይሰማም። እንደምን አደራችሁ? እንኳን ለቅድስት ኪዳነ ምሕረት ወርኃዊ በዓል በሰላም አደረሳችሁ። እልል ብላችሁ አመስግኑ። እንኳን አደረሳችሁ። ብዙ ሰው መምጣት እያሰበ ያልመጣ፣ መሄድ እያሰበ በገንዘብ እጥረት ሳይፈቀድለት ቤት ዘግተው የሚያለቅሱ ብዙ ሰው ስላለ ነው። እናንተ ማን ስለፈቀደ መጣችሁ? አረ ጮክ በሉ እስኪ ማን ስለፈቀደ መጣችሁ? እልል ብላችሁ አመስግኑ። አማኑኤል ክብር ምስጋና ለስሙ ይሁን። ዛሬ እጅግ የሚገርም ታሪክ በቤተልሔም በቤተ መቅደስ ውስጥ ማታ ከሁለት ሰዓት ጀምሮ ቅዳሴ እስከሚጠናቀቅ ድረስ 3 ርግቦች ጽላቱ ላይ መንበሯ ላይ ቁጭ ብለው አረፈዱ። ኧረ እልል ብላችሁ አመስግኑ። 3 ርግቦች ምናልባት አንስተናችኋል ፎቶ፣ እግዚአብሔር ቢፈቅድ ሚዲያ ላይ ልንለቅላችሁ እንችላለን። እርግብ፣ ነጭ እርግብ ጧፍ ሲበራ የማይፈሩ ቅዳሴው ተጀምሮ እስኪያልቅ ድረስ መንበሩ ላይ ጽላቱ ላይ እርግብ ቁጭ ብለው እስከ ቅዳሴ ሰዓት ላይ እኛም ዘግተን ወጣን። ክብር ለመድኃኔዓለም። እግዚአብሔርን አመስግኑ። እንዲህ ነው። እግዚአብሔር ስሙ ይመስገን። ይህ ገዳም እጅግ ታሪካዊ፣ እጅግ ጥንታዊ፣ ብዙ ስውራን አባቶች ያሉበት፣ ቅዱሳን እንደ ቅጠር ረግፈው ድንግል ማርያምን የሚያመሰግኑበት ስፍራ ነው። እንኳን ደስ ያላችሁ፣ አመስግኑ። እንኳን ደስ ያላችሁ። እመቤታችን ኢትዮጵያ ውስጥ ከጸለየችባቸው አንዱ ገዳም ይሄ ነው። ድንግል ማርያም ልጇን ይዛ ዮሴፍ አረጋዊ፣ እናታችን ሰሎሜ በትንሽዬ መሶበ ወርቅ ምግባቸውን ይዘው ከኢየሩሳሌም ወደ ግብፅ መጡ። ከግብፅ ደግሞ ወደ ኢትዮጵያ መጥተው ኢትዮጵያ ውስጥ ድንግል ማርያም ቆማ ከጸለየችበት አንዱ ገዳም ይሄ ነው። ወደ መንዝ ብትሄዱ እመጓ ዑራኤል ድርሳነ ዑራኤል ላይ ይናገራል። ወደ አንኮበር ብትሄዱ የእመበረድ ተራራ ሰማይ ጠቀስ የሆነ ድንግል ማርያም ከነልጇ ወጣ የጸለየችበት ነው። ሌላው ደግሞ ሰሚነሽ ኪዳነ ምሕረት ከነልጇ መታ ቆማ የጸለየችበት እኛን የባረከችበት ቦታ ነው። አመስግኑ ባካችሁ። ይህ ነው ገዳማችን። አሁን ኢትዮጵያ ውስጥ ያሉ ገዳማትን ኢትዮጵያን ከባረከች በኋላ ወደ ግብፅ ስትሄድ የግብፅ ውሃ ወንዙ ሞላባት ይላል። ከዛ
ወንዙ ዳር ቁጭ ብላ በሚወርደው ወንዝ ልጇን እያጠበች ገላውን ከገላው ላይ የሚወርደው ላበቱ ከገላው ላይ የሚወርደው ወዘና እንደ ድልድይ ሆነና ወደ ግብፅ አሻገራቸው። ባካችሁ አመስግኑ። እንዲህ ነው ታሪካችን፣ እንዲህ ነው። እኛ ባለ ታሪክ ነን። እነ ዮናታ የሚባሉ በኢትዮጵያ ላይ አፋቸውን የሚከፍቱ ወጣቶች ወቁ፣ መልሱ መልሱ። በየሚዲያው ድንግል ማርያምን የሚሰድብ ታምረ ማርያምን የሚያጠለጥል ትውልድ ተወልዷል። ኧረ እግዚአብሔር ይቅር ይበልን። አመስግኑ ባካችሁ፣ እልል በላችሁ። እንዲህ ነው እኛ እንናገራለን። ለዛ ነው ታምረ ማርያም ላይ ስለ ድንግል ማርያም ታምሯን የሚሰማ ለክርስቲያኖች ሁሉ ቀላል አይምሰለው፣ እጅግ የከበረ ኧረ ገናና ነው። አመስግኑ ባካችሁ፣ ገናና ነው ታምረ ማርያም ላይ። ለዛ ነው ይህ ቦታ እጅግ የተቀደሰ ቦታ ነው። ዮናታን የተባለ አንድ የተባለ ወጠብሻ እንዴት ሰው ልጇን ወዶ እናት ይጠላል? ሰው እንዲህ እኮ ነው። እግዚአብሔር ታጋሽ እኮ ነው የኛ አባት። ወጣቶች ድንግል ማርያምን የምትወዱ ካላችሁ እንደው በየስልኮቻችሁ ልቀቁ ስለ ድንግል ማርያም። ዶኪማስ ቤት ታሪክ የሰራች ትላንትና በሔዋን ቢዘጋ መንግሥት ገነት፣ አሁን ደግሞ በዳግማዊት ሔዋን የሚለው በድንግል ማርያም ኧረ ገነት ተከፈተ። አመስግኑ ባካችሁ። እንዲህ ነው እንዲህ ነው። ይህንን ገዳም ያነጹት አፄ ናዖድ የተባሉ ንጉሥ ኢትዮጵያን ለ11 ዓመት የገዙ ጀግና ድንግል ማርያምን የሚወዱ እግዚአብሔርን የሚፈሩ ወንበር ላይ ቁጭ ብለው ድሃ ሳይበደል አገር ሳይረበሽ የሚያገለግሉ ለዘመናት አገለገሉና ከዕለታት በአንድ ቀን በቤተ መንግሥት ገብተው እየጸለዩ እያለ ቤቱ ከፀሐይ 7 እጅ አበራ። ምንድን ነው አሉ። የሚደንቅ ብርሃን ነው፣ ሰማያዊ ብርሃን ነው። ከራሳቸው ጋር እየተነጋገሩ እመቤታችን ረጅም ቀሚስ ለብሳ አፄ ናዖድ አለቻቸው። አመስግኗት። እንዲህ ነው ሰሚነሽ አፄ ናዖድ ሂድና አንወለላ ላይ ቤተ መቅደሴን ሥራ አለችኛሉ። ማነሽ ብዬ ስጠይቃት እኔ እናት ሰሚነሽ ኪዳነ ምሕረት እባልልሃለሁ። ሰሚነሽ ብሎ ለጠየቀ ሰው ልመናን የምሰማ ጸሎትን የምሰማ የለመኗትን የምሰጥ ኧረ ስሟ ያምራል። አመስግኗት ሰሚነሽ ማርያም። እንዲህ ነው መጡና እሳቸው አሁን ካለ ቤተ መቅደስ ጀርባ ትንሽዬ ቤተ መቅደስ ጉልላቷ ሸክላ ክዳኑ ሳር ቤተልሔም የምታክል ሰርተው ወደ ጎንደር ሀገረ ስብከት ሄዱ። የድንግል ማርያም ጽላት ሊያመጡ ጽላቷ ስትቀረጽ የሚገርመው ነገር ገዳም ሥላሴ ያሉ አባቶች ዋልድባ ገዳም፣ ደብረ ሊባኖስ፣ ዝቋላ፣ ግሸን ማርያም የተለያዩ ገዳም የበቁ አባቶች ተሰብስበው የድንግል ማርያም ጽላት በጸሎት ቀረጹ። ተመስገን፣ ኧረ አመስግኗት። ተመስገን። እንዲህ ነው ከቀረጹ በኋላ ከዛ ይዘው መጥተው አፄ ናዖድ ያሰሩት ቤት ውስጥ አኖሩ። እንዲህ አሉ፣ ሰሚነሽ ከዚህ በኋላ ኃጢአት መስራት ስለማልፈልግ እኔ ያሉ ማረፍ ፈልጋለሁ፣ በጌታዬ ቀኝ መቆም ፈልጋለሁ፣ አልበድልም ከእንግዲህ በኋላ አሉ። እስቲ ሁላችንም እንዲህ እንበል፣ እኔ አልበድልም በሉ እስቲ፣ በማርያም ንስሐ ገባለሁ በሉ እስቲ። እግዚአብሔር ሁላችንም ለንስሐ ሞት ያብቃል። እስቲ ከጎን ያለውን ለምንድን ነው ያልገባኸው በሉት እስቲ። ለምንድን ነው ያልቆረብከው እስቲ ተባባሉ። ገና ነዋ። ኃጢአትን በፕላን ኃጢአትን በቅድ የምንሰራ ጀግና ወጣቶች ስላሉን ነው። እመቤቴ ስትሰደብ አንተ ዝም ትላለህ። ድንግል ስትሰደብ አምላክን የወለደች ያለሷ ጓዳችን ባዶ። ለዛ ነው አንድ ጊዜ አዲስ አበባ ላይ አንድ ለቅሶ ሄድኩኝና አንድ ባህታዊ ያለ ድንግል ማርያም
ዓለም አይድንም፣ እውነት ነው አይድንም። እንዲህ መመስከር ነው መመስከር ነው መመስከር። በረከቷ አይደርብን ድንግል ማርያም። ኧረ እኛ እናመሰግናታለን። እልል ብላችሁ አመስግኑ። እኛ እንወዳታለን። ሰሚነሽ ከዛ ማረፍ ፈልጋለሁ አሉ። በ35 ዓመታቸው አፄ ናዖድ አረፉ። ታሪኩ ረጅም ነው፣ እያሳጠርኩ ልንገራችሁ። አፄ ናዖድ ካረፉ በ35 ዓመታቸው ወጣት መሪ አገር የሚገዛ ዕድሜያቸው 35 የሞላ የ35 ወጣት ዛሬ ብትፈልጉ ጭፈራ ቤት፣ ሽሻ ቤት፣ ጫት ቤት፣ ዝሙት ቤት፣ ጭፈራ ቤት ነው የምንገኘው። ዛሬ ነጠላ ለብሳችሁ መጣችሁ፣ እንዴት ታምራላችሁ! ሰሚነሽን በረገጠ እግራችሁ ከዚህ ወጣችሁ ጫማ ስታጠልቁ እንደው በሰሚነሽ እንዳትቀየሩ እሺ በሉ እስቲ። ኧረ በማርያም እሺ በሉ፣ አመስግኗ ድንግል ማርያም እንዳትቀይረን። ከአፄ ናዖድ በኋላ ንጉሥ ሳህለ ሥላሴ ኃይለ መለኮት እምዬ ዳግማዊ ምኒልክ እዚህ አገር ተወልደው እዚህ ቤተ መቅደስ ክርስትና ተነሱ። ይሄ የእምዬ ምኒልክ ሀገር ነው። በ1836 ዓመተ ምህረት ተወለዱ፣ ክርስትና ተነሱ። ከእሳቸው ጋር 30 ልጆች ክርስትና ተነሱ ይለናል። ከዛ ውስጥ ጎራው ገበየው የተባለ አድዋ ላይ የዘመተ ግንባሬን ከተመታው ሰሚነሽ ቅበሩኝ፣ ከጀርቤ ከተመታው ደግሞ አሞራ ይብላኝ ያለ ጀግና ፊት አውራሪ ገበየው አጽሙ እዚህ ያለው ትልቅ ሙዚየም ቤት ሰርተን አጽሙን በመስታወት መንግሥት እንኳን እየመጣ ያየዋል። አያችሁ፣ ጀግንነት እንዲህ ነው። ዘመናዊነት እንዲህ ነው። ገዳማችን 528 ዓመት ገደማ በ1487 ዓመተ ምህረት በንጉሥ አፄ ናዖድ የተመሠረተ ገዳም በንብ የሚጠበቅ ስውራን ያሉበት። ኧረ እየተባረክን ነው፣ አመስግኑ፣ እየተባረክን ነው። እንዲህ ነው እምዬ ምኒልክ ከዚህ ወደ አንኮበር፣ ከአንኮበር አዲስ አበባ፣ ከአዲስ አበባ አድዋ ዘመቱ። ስለ ጦርነት ስናነሳ እኮ እናፍራለን እኛ። ያኔ ኢትዮጵያ ከጣሊያን ጋር ነበረ በሃይማኖት ምክንያት። ዛሬ ግን ሁለት ወንድማማቾች በአንድ ሀገር ጸበሏን ጠጥተን አሁን ወደ ወለጋ ብትሄዱ፣ ወደ አጣዬ ብትሄዱ፣ ትግራይ ብትሄዱ እስካሁን ያልተከፈቱ ቤተ መቅደሶች አሉ። በእኛ ኃጢአት ብዛት እንዲህ ነው። ኃጢአት ጥግ ሲደርስ አገር ይረበሻል። ኃጢአት ጥግ ሲደርስ ቤተ መቅደስ ይቃጠላል። አንዴ በኮረና፣ አንዴ በጦርነት፣ አሁን ደግሞ በዘረኝነት እንደ በሶ ተበጠበጥን። ኧረ እግዚአብሔር በቃችሁ ይበለን። አመስግኑ፣ እልል ብላችሁ አመስግኑ። እግዚአብሔር አገራችን ይጠብቅልን። እምዬ ምኒልክ ከአድዋ ተመልሰው በ1906 ዓመተ ምህረት በክብር አረፉና ግቢ ገብርኤል በአታለ ማርያም ወደ ውስጥ ስትገቡ አጽማቸው ከነ ክብራቸው ቤተ መቅደስ ታሪክ አትረሳም። ዛሬም ድረስ በክብር አለ። እስከዛ ድረስ የቤተ መቅደስ ግን አልተሰራም ነበረ። እዚህ ሀገር የተወለዱ ትዳር ይዘው ልጆች ወልደው ደብረ ብርሃን ከተማ የሚኖሩ አቶ ኃይለ መስቀል እየተባሉ ምን አይነት ትዳር! ፍቅር ያለው ትዳር፣ በሥጋው ደግሞ የተጋባ ትዳር፣ ነዳያን የሚያበላ ትዳር፣ ውሽማ ያልበዛበት ትዳር ነበር በዛን ዘመን። ዛሬ ትዳራችን ውሽማ የበዛበት ዘመን ላይ፣ ሴቱ እያወረደ ሽንት ቤት የሚሰድበት ዘመን ላይ፣ ረጅም ቀሚስ ለብሰን ስንመጣ ግን ዘመናዊዎች እንመስላለን። እህቶች ይበቃል። ስጋን መሸጥ ማስወረድ ይበቃል። ገላችን ላይ ታቱ ማስለቀስ ይበቃል። እግዚአብሔር ይብቃችሁ ይበለን። አሜን በሉ እስቲ አሜን በሉ። ይብቃችሁ ይበለን። ለንስሐ ሞት ያብቃል። እልል ብላችሁ አመስግኑ። ለዚህ ክብር ያበቃል። ለዛ ነው አቶ ኃይለ መስቀል ጸሎት ቤት ገቡ። እየጸለዩ እያለ ቤቱ ከፀሐይ 7 እጅ አበራ። አጸደ ማርያም
መስቀል እየተባባሉ ባልና ሚስቶቹ ሲነጋገሩ ድንግል ማርያም ረጅም ቀሚስ ለብሳ የብርሃን መጎናጸፊያ ለብሳ ለሁለቱ ባልና ሚስቶች በአካል ተገለጸችላቸው። ምን አይነት እናት ነች! ኧረ አመስግኗት እባካችሁ። በአካል ኃይለ መስቀል ሂድና አንጎለላ ላይ ቤተ መቅደሴን ስራልኝ አለችኝ አሉ። እሺ አሉ። እኔ አቅም የለኝም ስላት እኔ እናት ጀምረው ብቻ እኔ እፈጽምልሃለሁ እጨርስልሃለሁ አለቻቸው። እኛንም ኃጢአት እመቤታችን ትጠብልን። ሲልል ብላችሁ አመስግኑ። ይሄ የምታዩት ቤተ መቅደስ በ1969 ዓመተ ምህረት መስከረም ተጀመረና ግንቦት 1 ቀን ቤተ መቅደሱ ተጠናቀቀ። ይሄ እኮ ነው። ይሄ 42 43 44 አካባቢ ነው ዕድሜው። ከዛ በፊት ያለው በቤተ መቅደሱ ጀርባ ትንሽ ሳር ቤት እዛ ውስጥ ነው ለዘመናት ሰሚነሽ ቁጭ ያለችው። በጊዜ ለኩሉ ይላል ክቡር ዳዊት። ለሁሉም ጊዜ ስላለው ሰሚነሽ እንዲህ ሰው ያወቃት ወጣቱ የወደዳት ብዙ ሰው እንዲህ መጥቶ እንደ ቅጠል የረገፈው ቢበዛ 5 ዓመት 6 ዓመት ነው። ከዛ በፊት ግን ታሪኳ ተሸፍኖ ነበር ያለው። ለሁሉም ጊዜ ምን ጊዜ አለው። ዛሬ በቀን አይን እየበራ በቀን ሽባ እየተተረተረ በቀን በቀኑ በካል ሰው እየደና ሲመሽ ብናገኛትም እችን እናት የሰጠን እግዚአብሔርን እልል ብላችሁ አመስግኑ። እልል ብላችሁ አመስግኑ። እኛ አባት መስከረም ጀምረው ግንቦት 1 ቀን አለቀ። ልክ ለግንቦት የአገሩ ሰው በሙሉ ተሰበሰበ። 570 ሊቃውንት ካህናት፣ ሕዝቡ ግማሹ በሬ እያረደ ሰሚነሽን በጀርባ አዝለው እንደ ዳዊት እየዘመሩ ግንቦት 1 ቀን ወደ መንበረ ክብሯ ገባሽ። ደስ ይበላችሁ። መንበረ ክብሯ ገባሽ። እስካሁን ድረስ እሷ ስትገባ ከዚህ ከመርገፉ ጀምሮ ይሄ እዚህ ያለው መርገፍ እስከ ጉልላቱ ድረስ ይንባል። ደግሞ ከዚህ ከመርገፉ ጀምሮ እስከ ጉልላቱ ድረስ ማየት ማመን ነው። መጽሐፍ ቅዱስ ሳያዩ የሚያምኑ ብፁዓን ናቸው ነው የሚለው። እዚህ ቁጭ ብለን እንኳን አይተን የማናምን ሰዎች ብዙ አለን እኮ። ለዛ ነው ሳያዩ የሚያምኑ ብፁዓን ናቸው ይላል። በመንፈስ ድሆች የሆኑ እነሱ ብፁዓን ናቸው ነው የሚለው። ምን ማለት ነው? በመንፈስ ድሆች የሆኑ ምን ማለት ነው? እየሰሩን አይደለሁም የሚሉ፣ ነዳያን እያበሉን አይደለሁም የሚሉ፣ ቤተ መቅደስ እየሰሩ ነዳያን እያበሉ እኔ አይደለሁም የሚሉ ሰዎች በመንፈስ ድሆች የሆኑ ብፁዓን ናቸው የሚለው እነኝን ነው። ያኮ አውደ ምሕረት ላይ ስማችን ካልተነሳ 10,000 ብር ሰጥተን ዣንጥላ አስገብተን ስማችን ካልተነሳ የተሰረቀ ይመስለናል፣ ሰው ኪስ የገባ ይመስለናል። ቅር ነው የሚለን። ማቴዎስ 6 አንብቡ። ስትሰጥ በስውር ስትጸልይ በስውር በሰማይ ያለው አምላክ በግልጽ ይከፍልሃል ይላል። እግዚአብሔር ከሁላችን ጋር ይሁን። እኛ አባት ይህን ቤተ መቅደስ ሲያው ጉልላቱ ድረስ ወደ 90 ቀፎ የሚሆን ማር ስንቆርጥ የሚገርመው በሴቶች በር በኩል ነጭ ማር፣ ወደ ካህናቱ በር ቀይ ማር፣ ወደ ጉልላቱ ስንወጣ ጥቁር ማር፣ 3 አይነት መሆኑ የሥላሴ ሦስትነትን የሚገልጸው። ክብር ለመድኃኔዓለም። አመስግኑ። እንዲህ ነው። ከጀርባ ደግሞ ጸዳለ። ጸዱን መሳለም አይቻልም። ክርስትና ስም ማስቀመጥ አይቻልም። እንደ ታሪክ ግን ማየት ነው። ጽዱ ስር ነው እመቤታችን ቆማ የምትገለጸው። በተለይ በኮሮና ጊዜ ብዙ በተከታታይ ለአባቶች በአካል ቆማ እየጸለየች፣ ዛሬ ደግሞ በርግብ መንፈስ ቅዱስ በርግብ አምሳል በመንበሯ ላይ ጽላቷ ላይ ቁጭ ብለው በምርግቡ። ኧረ የታሪክ ግሩም ነው። አሰሙ ላልሰማ ሰው እግዚአብሔር በእልልታ አመስግኑ። እልል ብላችሁ
እንዲህ ነው። ጽዱን ማየት ብቻ ነው። እዛ ጽድ ነው እኛ ገድል የምናሳዝነው። እዚህ ጋር ነበረ ገድል የምናሳዝነው። ከዛሬ 3 ወር በፊት እመቤታችን እዚህ ላሉ ልብሳቸው ላደፈ ከእርሻ ውጭ የማያውቁ ዘመናዊነት የማያውቁ ካህናት በየዋህነት ብቻ የሚኖሩ እመቤታችን ትገለጽላቸዋለች። በሉ እዚህ የሚለውን ጽዱ ስር ልጆቼን ገድል አሳዝኑ፣ እነሱ ሲያዝኑ እኔ ቆሜ ባረካችኋለሁ አለችና ከዚህ ወሰድን። ጽዱ ስር ነው ዛሬ መካን የሆናችሁ እያዘ የሚወርድባችሁ ዛሬ የዕዳ ደብዳቤያችሁ ተቀደደ። ሰይ እልል ብላችሁ አመስግኑ። ሁላችንም ገድል አዝለን እንሄዳለን። ሾላ አለ። ሾላ በ1828 ዓመት ምሕረት በአፄ ኃይለ ሥላሴ ቦታው ኪዳን ተደግሞ ተባርኮ ሾላው ተተክሎ ድንግል ማርያም ይህን ሾላ መድኃኒት አድርጊው ተብሎ በማርና በጠጅ ያደገ ሾላ በዓመት 3 ጊዜ ያፈራል። ኧረ የሚገርም ነው። 3 ጊዜ ነው የሚያፈራው። እየተለቀመ በፀሐይ ደርቆ ቤተ መቅደስ ውስጥ 14 ቀን ሙሉ ይጸለይበትና በየ15 ቀኑ ለማር ጸበል ወላድ ላልሆኑ ልጅ እየያዘ ለሚወርድባቸው ትዳር ይዘው የሰው ልጅ ለሚስሙ ሰዎች መድኃኒት አቅምሷቸው ስራዬ ላለባቸው ሰዎች ትንሽዬ የሾላ ፍሬ ከወሰደ መውለድ ብቻ ነው። እስካሁን ገዳማችን ላይ ከ2000 እናቶች በላይ ሐኪም አትወልጅም አንተ እጢ ያለብህ የዘር ፍሬ እንዲህ ነው የተባለ ኧረ ወለዱ፣ አመስግን ወለዱ። ሰው ብዙ ሰው ወለደ። እንዲህ ነው ገዳማችን እጅግ ብርቅዬ የሆነ ገዳም፣ ሰው ፈርቶ የሚመጣበት ገዳም፣ ገዳማችን ሰው ተናግሮ መልስ የሚያገኝበት ገዳም። ይህን ገዳም ረግቶ ጸሎት ያደረገ ሰሚነሽ ብሎ ስሟን የጠራ ልመናው ቢቆይ 3 ቀን ሰውየው ከሰነፈ ደግሞ 7 ቀን ነው። ኧረ ልብላችሁ አመስግኑ። እንዲህ ነው ገዳማችን። ይሄ ገዳም 12 አይነት ጸበል አለው። 12 አይነት ጸበል እዚህ አጥሮ አስራለ። ሌላ ከ200 ሰው በላይ የሚይዝ ዋሻ አለ። ዋሻ ይሄ ከላይ ቁጭ ያላችሁበት ከስር ዋሻ ነው። ንስሐ ገብቶ የሰው ገንዘብ መልሶ ይቅር ብሎ የመጣ ሰው ካለ ለ3 ቀን ዋሻ ይገባል። በቤታችን አግኝቶ መውጣት ብቻ ነው። ጭቅጭቅ የለም ገዳማችን ላይ። ኧረ ምን ብላችሁ አመስግኑ። ይህን የመሰለ ገዳም ነው። አደራ ወጣቶች ይህንን ገዳም አክብሩ፣ ፍሩ ባካችሁ። እዚህ ቁጭ ብሎ ሰው የሚያማ ኧረ ጉባኤው ረዘመ የሚል አለ። የተረገመ ትውልድ። ቅዳሴው ረዘመ፣ ኪዳኑ ረዘመ፣ አገልግሎቱ ረዘመ የምንል ሰዎች ከኋላ መጣላችኋ። ሬሃያ አስመልክቶ ኢትዮጵያ ዓለም ብርሃን እየተባለ ወጣቱ ሄደ። እነዩ ጩፋ እኮ የሚሰሩት እኮ ጀግኖች፣ እኛ ቁጭ ብለን እባካችሁ እነሱ ናቸው ከኛ የሚበልጡት፣ እኛ እኮ ነው የምንበልጠው። ኤፌሶን 4 ላምኑ ሃይማኖት አንዲት ናት ይላል። ያ ደግሞ ሌላው እምነት ነው። ሰው በድንጋይ ማመን ይችላል። ይሄ ግን ሃይማኖት ነው። ሃይማኖት መጽሐፍ ቅዱስ አንብቡ፣ ሞባይላችሁ ተጠቀሙ ባካችሁ። ከኔ ገደለ እዚህ ቦታ ይሄ ሰው ሞተ፣ ይሄ መረጃ አይደለም። ስለ ሃይማኖታችን መታገል ያስፈልጋል። እግዚአብሔር የኢትዮጵያን ትንሣኤ ሳያሳይ እንዳይገለን አሜን በሉ። የኢትዮጵያን ትንሣኤ በማጅራታቸው የታረዱ ካህናት ቀድሰው ሲወጡ የታተጉ የታገቱ ካህናት ብዙ አለ፣ ብዙ ጀግና። ቤተ መቅደስ ከነጽላቱ እንደ ችቦ የነደደበት አይተናል እኮ አይተናል። ብቻ እግዚአብሔር በቃችሁ ይበለን። አሜን በሉ። በቃችሁ ይበለን። ይሄ ነው ገዳማችን። ሱባኤ መያዝ ይቻላል። መገበሪያ መስፈር የዛሬ 500 ዓመት ገደማ ነገሥታቱ ይሰፍሩ ነበረ። የተጨነቀ ሰው መጥቶ ይሰፍር ነበረ። በገንዘብ እጦት ለዘመናት መገበሪያ መስፈሩ ተቋረጠ።
ከዛ እመቤታችን የተቋረጠው ጸሎቱ ይቀጥል፣ ልጆቼ መገበሪያ እየሰፈሩ እንደሰፈሩ ተሰፍሮ ይሰጣቸዋል። አንዳንድ ሰው ምንድነው መገበሪያ? ገዳሙ ገቢ ለማግኘት ይመስላል። አይደለም። እስኪ አትስፈሩ። ገዳሙ ገቢ ይቁምበት። የተቸገራችሁ ልጅ የሌላችሁ፣ ትዳር የሌላችሁ፣ ስራ የሌላችሁ፣ ልጆቻችሁ ሰላም ያልሆኑ የምትበጠበጡ እየሰራችሁ ገንዘብ የማይበረክትልን በጎረቤት በመስሪያ ቤት አለቃ የምትጨነቁ መገበሪያውን ሰፍራችሁ ሂዱ። ድንግል ማርያም ምስክሬ ናት። ከዚህ ሳትወጡ ይሳካላችኋል። ክብር ይግባ ሰሚነሽ፣ ክብር ይግባ ሰሚነሽ። ይህ ነው ገዳማችን ላይ በየሳምንቱ መስቀል መታሸት፣ ገድል ማሳዘን፣ ቅባ ቅዱስ የሆነውን ጸበል መርጨት፣ መራግብር፣ ይህ የምታዩ ጸሎት ክርስትና ስም እየሰጡ ገዳም ላይ በነፃ ለ7 ቀን ጸሎት ማስያዝ። በየባነሩ ላይ የገዳሙ አድራሻ አለ። በየመጽሐፉ ላይ የገዳሙ አድራሻ አለ። አንድ ቀን የፍርድ ቤት ችግር፣ የሆስፒታል ችግር፣ የተለያየ ችግር ሲገጥመን ደውላችሁ በነፃ ጸሎት ማስያዝ። ክፈሉ አንልም፣ ጿፍታን አንልም፣ በነፃ ኧረ ይህን ገዳም የሰጠን አመስግኑ ባካችሁ፣ እልል ብላችሁ አመስግኑ። ገዳማችን ይሄ ነው።